አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹ ነው፣ እናቱን ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹ ነው። አለቀ በቃ። በጣም ያስጠላኝ እኔ ላይቭ መግባት በቃ አልወጣ ነው። ማርያምን አታይብኝ። እኔ ምን አገባኝ? ጆን ዳንኤል ተፈታ። ደስ አለሽ? ሊነፋሽ ነው። እንደሰማችሁት ባምቢና አለምሰገድ ማንኛውም ጓደኛሞች ወይም ሁላችንም ጓደኛሞች እንደምንቃልደው አይነት ቀልድ ነው እንጂ የተቃለሉት እናንተ እንደምታራግቡት ሲሪየስ ነገር የለው። ባምቢና ጆን ዳንኤል ምንም አይነት ግንኙነት የላቸው። ጆን ዳንኤልም እንደምታውቁት የራሱ ልጅና ሚስት አለው፣ የራሱ ህይወት አለው። ባምቢም እንደዛው የራሷ ህይወት አላት። አለምሰገድ ደግሞ ሁላችንም እንደምናውቀው ቀልደኛና ተጫዋች ነው እና አታምሩት። የራሳችሁን ህይወት ኑሩ። ወይ የሆነ ነገር ሲፎን ተፈላልጎ ነው የሚጀምረው። አለቅ ሲያቆምም ደግሞ በቃ አልሆን ካልሆነ ደግሞ ይቆማል። በቃ አለቀ እንጂ እቃቃ አይደለም፣ አሻንጉሊት አይደለም። እኔ ከሰው የምቀመው ተፈላልገን የተገናኘ ነው። ሁለታችንም ሲንግል ነበርን። በቃ አለቀ። ይሄን የተፈጠረው ምንም ሌላ ነገር እንትና አትበሉ፣ አትፈትፍቱ። እዚህ የራሳችሁን ኑሮ ኑሩ። የቤት ኪራይ መክፈል ሳትችሉ እዚህ የመጣችሁ አትለፍልፉ። አልገባህም? ማርያምን ስንት ረብስማ ነው የምለው። እኔ በአንተ የተነሳ ያልሰደበኝ ሰው የለም። አብሮ 27,000 ሰው እንዳትወርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር በዛ ጉዳይ እግዚአብሔር በሚያውቀው እና ብዙ ሰዎች ብዙ ነገር ብለውኛል። እኔ ግን ከፋዩ እግዚአብሔር ነው። በዚህ አጋጣሚ የሆነ ጊዜ ላይ የአንተም ፋሚሊ አውርቼ ነበረ። እስከ ዛሬ ተናግሬው አላውቅም። የፋሚሊ ሜምበርህን ጠይቃቸው። ዮኒ ማኛን ደውሎ ያወራ ማን ነው? ምን ብላችሁታል ብለህ ጠይቅ። የሆነ ነገር አድርግ ነገሩ እንዲስተካከል ብለው እሱን ነገር ብያለሁ በፊት ለፊት ማለት ነው። በዛም ብዙ ነገር ተብዬበታለሁ። ግን እስከ ዛሬ ተናግሬው አላውቅም። እነሱን ጠይቃቸው። ለማንኛውም እንኳን ለዚያ በቃ ይቅርታ መጠየቅም ጥሩ ነው። ስለ ጆ ምን ትላለህ? ጆ አለቀሽ፣ በቃ ምህረት ተደርጎላታል። አሁን ቅጣቷን ጨርሳ ወጣለች። እንደ ወጣት መተጋገዝ ያለብን እንተጋገዛለን። ምንም እንትን የሚለን ነገር የለም፣ የሚያቆመን ነገር የለም። ቴንክ ዩ አባት። ወጣት ሆነ ወጣት ላይ ምቀኛ መሆን የለብህም። እግዚአብሔርን በቃ ልጁ እንኳን ስቃይስ ግን ዋስው እኔ ምን ገረመኝ መሰላችሁ? እኔ ግን ማለት ነው ከስንት ጊዜ በፊት ማለት ነው የሆነ ወሬ ጀምሬላችሁ ትዝ ካላችሁ ላስታውሳችሁ፣ የሆነ ጨዋታ ስጫወት ማለት ነው ትዝ ይላችኋል? ቤተሰብ ሰማችሁ? የሆነ ጨዋታ ስጫወት እንደው እንደዚህ ሀብትን አድርጎ በቃ አጋጣሚ ላይ እንደዚህ አንዳንድ ሰዎች መጥተው ምናምን ነገር ምስጥቅ አላሉብኝም? ትዝ ይላችኋል ጋይስ? ምስጥቅ አላሉ ጋይስ? ስሰማ ሰውየው ስም አልጠራም ባይዘው እየገባ ይገባ። የኔ ወሬ እንዲገባችሁ ከፈለጋችሁ የኔ ቪዲዮዎች መከታተል አለባችሁ። ሰውየው ጋይስ ቢገርማችሁ አዲስ ፍቅረኛ አየር ላይ ነው። አዎ ቤተሰብ ተዋደዋል። አየው ባይ በብረቱ አይ ገረመኝ፣ ደነቀኝ፣ ገረመኝ ጋይስ። አየው ፍቅር በፍቅር ይሁን እንዴት ደስ ይላል አልኩኝ። በቃ ጋይስ እንዴት ደስ ይላል ተቆያይቶ ሲገናኙ ማለት ነው እያልኩኝ ፎንቃይ እኔ አንቺ እንዴ ጋይስ አሁን በኮድ ነው ወሬው እንዴ
ቲክታከር ተለቃቅሞ ከገባ በኋላ ዝም ብሎ ስም አይጠራም። ቤተሰብ በኮድ 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 ቀጣይ አንቺ ነሽ። ኮመንት ላይ ቤተሰብ አይታችኋል። ቀጣይ ሊያሽ ሆነሽ ገቢ አንቺ ነሽ። በኮድ ነው የምንኖረው ካሁን በኋላ። ምን አባታችሁ እንዴ! እግዚአብሔር እድሜና ጤና ይስጥ። የተፈተንክ ልጅ ነህ። እውነት እኔ በጣም የሚያሳዝን የተናገረውን ንግግር ሰምታችኋል። አይናችን እያየ እኮ የተበላ ልጅ ነው። ግን እግዚአብሔር ለሁሉም ለበጎ ነው። እስር ቤት ግን ሁሉ ነገር ለበጎ ነው። እሱ የገባበት ማትገብ የለሽም። አርፈሽ ቁጭ ካለሽ እሱ እንዲያውም አርፎ ተመክሮ ልብ ገዝቶ ነው የወጣው። የዛሬ ዓመት የነበሩት ዛሬ ምን ላይ እንዳሉ አታውቁም። የሞት አለ። እናንተ ሰዎች እረፉ። እናንተ በተለይ የኢትዮጵያ ሴሌብሪቲዎች የቲክቶክ መድኃኒዓለም እናምላችሁ ተማሩ፣ ከሱ ተማሩ። አላቋረጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ። አጎቱ ማለት ነው ታውቀዋለህ? ፋሲካ ዱባይ የሚኖር የማጉት እንዲህ አይነት ምርጥ ወንድ ይሄ አጎት አይደለም አባት ብለው የማን ቀኛ ነኝ። እናትና አባቱ አጎቱ ፋሲካ ነው የሚባለው ዱባይ ነው ያለውና አይስዌር በቃ ዱባይ ነው የሚኖረው። ትኬት እየቆረጠ እየሄደ የሚጠይቀው ሁሉም ነገር በቃ በኢየሱስ አጎቱ ነው። በቃ ማመስገን ካለባችሁ እሱ አንደኛው ነው። እዛ ነው በቃ ቁጭ ያለው አጎቱ። ግን እንዲህ አይነት አጎት የትም እኔ እንጃ። ቤተሰቡ የተባረከ ነው ማለት ነው። አይስዌር እናትና አባቱማ የኛ አጎት ከኛ ላይ ነው የሚዘርፈው።